እንደውም እዚህ ጋር ወሳኝ የሆኑ ነገሮችን ያሳያችኋለሁ። ፕሮቴክት ዶክመንት የሚለው ጋር ገብታችሁ ኢንክሪፕት ብላችሁ ለዶክመንታችሁ ፓስዋርድ መስጠት ትችላላችሁ ማለት ነው። ሌላው ማኔጅ ዶክመንት ላይ ከሚለው ሪካቨሪ አንሴቭድ ዶክመንት የሆነ ዶክመንት እየጻፍን እያለ ሴቭ ሳናደርግ ክሎዝ ብናደርገው ከዚህ ጋር ገብተን እናገኘዋለን ማለት ነው። ሰላም የኮምፒውተር ሶሉሽን የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ይህ ቪዲዮ የሚጠቅመው ማይክሮሶፍት ወርድ ላይ ጀማሪ ለሆናችሁ ነው። ስለ ማይክሮሶፍት ወርድ ኦቨርቪው ዛሬ እናያለን። ፓርት 1 ነው። በቀጣይ ቪዲዮ ደግሞ እያንዳንዱን ዲቴይል ምናይ ይሆናል ማለት ነው። በመጀመሪያ ማይክሮሶፍት ወርድ ምንድን ነው ካልን ኢትዚ ሶፍትዌር ነው። ሶፍትዌር ኮምፒውተር ሶፍትዌር በሁለት ክላሲፋይ ይደረጋል። አፕሊኬሽን ሶፍትዌር ና ሲስተም ሶፍትዌር ተብሎ ማለት ነው። ሶ ማይክሮሶፍት ወርድ አፕሊኬሽን ሶፍትዌር ነው። አፕሊኬሽን ሶፍትዌር ማለት ኢንድ ዩዘር ፕሮግራም ወይንም ስፔሲፊክ ታስክ የሚሰራ ኢንድ ዩዘር ፕሮግራም ማለት ነው። ሶ ማይክሮሶፍት ወርድ ዋን ኦፍ አፕሊኬሽን ሶፍትዌር። በመጀመሪያ ሰርች ባሩ ላይ ንግባና ወርድ ብለን በመጻፍ እዚህ ጋር ይመጣልናል። እኔ የምጠቀመው ማይክሮሶፍት ወርድ 2016 ነው። አብዛኞቻችሁ 2010 የሚጠቀማለ። ሶ ዜሪዝ ስንከፍተው በዚህ መልኩ ይከፍትልናል ማለት ነው። ማይክሮሶፍት ወርድ ስክሪን ኤሌመንቶቹን እያንዳንዶቹ ምን እንደሆኑ እናያለን ማለት ነው። ዳይሲ ስክሪንሾት ያደረኩት አለ። ይሄ መጀመሪያ ላይ ከላይ የምናየው የዶክመንት ዶት ዶክስ የሚለው ታይትል ባር ነው ወይንም የዶክመንታችን ኔም ማለት ነው። እዚህ ከላይ ያለው ዶክመንት 2 ባይ ዲፎልት ማይክሮሶፍት ወርድ ስንከፍት ዶክመንት 1 ዶክመንት 2 እያለ ራሱ ነው ታይትል የሚሰጥልን። በት እኛ ሴቭ ስናደርግ ወደ እንፈልገው ፋይል ኔም ስንቀይረው በሰጠነው ስም ይቀየራል ማለት ነው። ለምሳሌ ራንደም የሆነ ፓራግራፍ እንጻፍና ሴቭ እናድርገው። ሶ ፋይል ኔማችን ኮምፒውተር ቤዚክስ የሪስ። ስለዚህ ታይትላችን ኮምፒውተር ቤዚክስ በሚል ቀይራል ማለት ነው። ሶ ከላይ ያለው አት ዘ ቶፕ ሴንተር ላይ የሚመጣው መጀመሪያ ዶክመንታችን ታይትል ነው ማለት ነው። ሌላኛው እዚህ ጋር እንደምናየው ፋይል ታባለች መጀመሪያ ላይ የምትመጣው ማለት ነው። እቺ ፋይል ታብ ምን ትይዛለች? ኢንፎ፣ ኒው፣ ኦፕን፣ ሴቭ የሚሉ የተለያዩ ኦፕሽኖች አሉ። ኢንፎ ምንለው እዚህ ጋር ስለ ፕሮፐርቲስ ኦፍ ዶክመንት የዶክመንታችን ሙሉ ፕሮፐርቲውን የሚያሳየን አለ። እንደውም እዚህ ጋር ወሳኝ የሆኑ ነገሮችን ያሳያችኋለሁ። ፕሮቴክት ዶክመንት የሚለው ጋር ገብታችሁ ኢንክሪፕት ብላችሁ ለዶክመንታችሁ ፓስዋርድ መስጠት ትችላላችሁ ማለት ነው። ሌላው ማኔጅ ዶክመንት ላይ ከሚለው ሪካቨሪ አንሴቭድ ዶክመንት የሆነ ዶክመንት እየጻፍን እያለ ሴቭ ሳናደርግ ክሎዝ ብናደርገው ከዚህ ጋር ገብተን እናገኘዋለን ማለት ነው። እንዲሁ ደግሞ አዲስ ዶክመንት ክሬት የምናደርግበት ፔጅን ክሬት የምናደርግበት ነው። ኦፕን ከሆነ ኦልሬዲ ክሬት የተደረገ ዶክመንትን የምንከፍትበት ነው። ሴቭ አለ፣ ሴቫስ ሌሎቹን በሌላ ቪዲዮ እናያቸዋለን ማለት ነው። ኤንድ ዘ ኔክስት ዋን ኢዝ ኪክ አክሰስ ቱልባር የምንለው ነው። ኪክ አክሰስ ቱልባር የምንላቸው ከላይ ያሉት እነዚህ ማለት ነው። እነዚህ ምንድናቸው? ሞር ኮመን የምንጠቀማቸው ቱሎች ናቸው። ያ ማለት እችኛዋ ሴም ነች፣ እችኛዋ አንድ ምልክት ነች። ብዙ ጊዜ ዶክመንት እየጻፍን እያለ እንጽፋለን፣ ሴቭ እናደርጋለን፣ ወይንም በኪቦርድ መጠቀም እንችላለን። ኮንትሮል ኤስ እያደረግ መጠቀም እንችላለን፣ ወይንም እዚህ ጋር ሴቭ እያደረግ መሄድ እንችላለን ማለት ነው። አንዱ አለ፣ ሬዶ አለ። ሶ እነዚህ ኪክ አክሰስ ቱልባር የምንላቸው እዚህ ጋር አሉ። ሌሎችም አሉ። ስንፈልግ ራይት እያደረግን እዚህ ጋር መጨመር እንችላለን። አዲስ መጨመር ከፈለግን እነዚህን ደግሞ መቀነስ እንችላለን ካላስፈለጉን ማለት ነው። ሶ ኪክ አክሰስ ቱልባር የምንላቸው ሞስት ኮመንሊ የምንጠቀማቸው ዶክመንታችን ስንጽፍ ወይም ስንሰራ ብዙ ጊዜ የምንጠቀማቸው ቱሎችን ከላይ ማስቀመጥ እንችላለን ማለት ነው። አንድ ሌላኛው ዚስ ሪቦን የምንለው ነው። ሪቦን የሚለው እነዚህ ሆም፣ ኢንሰርት፣ ዲዛይን የሚሉ ሜኑዎችን በሙሉ የያዘልን ፓርት ሪቦን እንለዋለን ማለት ነው። እያንዳንዶቹን እናያቸዋለን። አንድ ዘ አዘር ዋን ኢዝ ሩለር። ሩለር የምንለው
ሩለር እዚህ ጋር የለም። ቪው ላይ ገብታን ኤዲት ዘ ሩለር ስንል ክሊክ ስናደርገው በዚህ መልኩ ያመጣልናል ማለት ነው። ሩለር ጥቅሙ ምንድነው? የዶክመንታችን ወይንም የምንጽፈው ዶክመንት ማርጂኑን ለማስተካከል ማለት ነው። ይሄኛው ወደዚህ ብንስበው አሁን በዚህ በሩለሩ ትክክል ይሆናል ማለት ነው። ወደ ኋላ ከሳምነው ወደዚህ ይመጣል ማለት ነው። ሶ ማርጂናችን በዚህ ማስተካከል የምንችልበት ነው ሩለር። ሆሪዞንታሊም ቨርቲካሊም አለ። ሌላኛው እታች ጋር የምናየው ስታተስ ባር የምንለው አለ። ስታተስ ባር የምንለው ይሄኛውን ታችኛውን ፓርት ነው። ስታተስ ባር ምን ይዝልናል? ፔጅ ይዝልናል። እዚህ ጋር አሁን አንድ ፔጅ ነው ያለን። ፔጅ 1 ኦፍ 1 ይለናል ማለት ነው። ሶ ፔጁን አለ። ወርድ ምን ያህል ወርድ እንዳለን እዚህኛው ክሊክ ብናደርገው ፔጅ ስንት ፔጅ እንዳለን ስንት ወርድ እያንዳንዱ በወርድ ይቆጥርልናል። ካራክተር ዊዛውት ስፔስ ምን ያህል ካራክተር ጽፈናል። ካራክተር ዊዝ ስፔስ ከስፔስ ካራክተርና ስፔስን አንድ ላይ ቆጥሩ። ፓራግራፍ 2 ፓራግራፍ አለን። ላይን ደግሞ 2 ላይን ብሎ እያንዳንዱ ዲቴይል ያሳየናል ማለት ነው። ሶ ስታተስ ባር የምንለው እነዚህንና እዚህ ጋም ቪው ሞድ እንዲሁም ዙም እና ዙም አውቶችን አጠቃላይ የሚይዝልን ስታተስ ባር እንለዋለን ማለት ነው። ዙም ኮንትሮል አለን። ቪው በተኖች አሉ። ቪው በተን ዊዝን በተለያየ ሞድ ኦፍ ቪው የምናየው ነው ዶክመንታችን በዚህ በፈለግነው መርጠን የምናይበት ቪው። ይሄኛው ደግሞ ዙም ኢን እና ዙም አውት እንደዚህ አድርገን ዙም ኢን ኤንድ ዙም አውት እያደረግን ማየት እንችላለን ማለት ነው። ሌላው ከላይ ያሉት ሚኒማይዝ፣ ማክሲማይዝ እና ክሎዝ እነዚህ ማለት ነው። እችኛዋ ሚኒማይዝ ነች። እቺ ማክሲማይዝ አለች። እችኛዋ ደግሞ ክሎዝ ካልነው ክሎዝ ያደርጋል ማለት ነው። ቪዲዮአችን ይሄን ይመስላል። ላይክ ኤንድ ሼር እንዳይረሳ። ሰብስክራይብ ያደረጋችሁ አበረታቱኝ። ይመቻችሁ።